እስኪ እውነቱን እንነጋገር። አንቺም እንደኔ በየሰርጉና በየፎቶው ያ የውሸት አይላሽ ተለጥፎብሽ ተሰቃይተሻል አይደል? እስኪ አንቺም እንደኔ በሙጫ ተሰቃይተሽ የምታውቂ ከሆነ ይህንን ቪዲዮ ላይክ በማድረግ አሳውቂ። ግማሹ ተላቆ አይንሽ ውስጥ ሲገባ፣ ግማሹ ደግሞ በንፋስ ሊበር ሲል አረ ለመሆኑ ይሄን ግሉ አይንሽን አላጠፋውም? በተለይ ደግሞ በየቀኑ ሙጫ ስለምትጠቀሚ የገዛ ሽፋሽፍትሽ ለረገፈብሽ ወይም በተፈጥሮ አጭር ለሆነብሽ እህቴ አንድ ትልቅ የምስራች አለኝ። ይህ በየኩሽናው የሚገኝ ተራ የሚመስል ቅመም ሽፋሽፍትሽን እንደ ጃንጥላ የሚያስረዝም ድንቅ ተፈጥሯዊ ኃይል አለው። የህንድ ሴቶች ሽፋሽፍታቸው እንዴት ያን ያህል እንደሚረዝምና እንደሚጠቁር አስበሽ ታውቂያለሽ? ሚስጥሩ ውድ መዋቢያዎች ሳይሆኑ ለዘመናት ሲጠቀሙበት የቆዩበት ጥንታዊ የአዩርቬዲክ ጥበብ ነው። በ3 ቀን ውስጥ ብቻ በሚታይ ሁኔታ ለውጥ የሚያመጣው ይህ ነገር ምንድን ነው? እንዴትስ ነው የምናዘጋጀው? ቪዲዮውን እስከ መጨረሻው ተከታተይኝ። ምክንያቱም መሀል ላይ አዘገጃጀቱንና አጠቃቀምሽን ስነግርሽ መጨረሻ ላይ ደግሞ አይንሽ እንዳያብጥ የምታደርጊውን አንድ ወሳኝ ጥንቃቄ ይገልጽልሻለሁ። አንድም ሰከንድ እንዳታመልጥሽ። ይህ ጥንታዊ የህንድ ሚስጥር ሌላ ሳይሆን ቅርንፉድ ነው። በህንድ ባህል ቅርንፉድ ለሻይ ብቻ ሳይሆን ለአይን ውበት እንደ ተፈጥሯዊ ኩል ያገለግላል። ዛሬ እኛም ይህንን ጥበብ ወደ ቤታችን እናመጣዋለን። መጀመሪያ ጥቂት ቅርንፉድ ወስደሽ መጥበሻ ላይ አድርጊው። ይህንን ቪዲዮ ለምትወጃት ጓደኛ ሼር አድርጊላትና አብራችሁ ሞክሩት። የሁለታችሁም ሽፋሽፍት እንደ ጃንጥላ ሲረዝም ደግሞ በኮሜንት ንገሩኝ። ቅርንፉዱን መጥበሻ ላይ አድርገሽ ጥቁር ከሰል እስኪሆን ድረስ ቆዩ። በህንድ ሴቶች ዘንድ ይህ የመቁላት ሂደት የቅርንፉዱን ተፈጥሯዊ ዘይቶችና ዩጂኖል የተባለውን ንጥረ ነገር ለማንቃት ይጠቅማል። ይህ ንጥረ ነገር ነው የአይንሽን ሽፋሽፍት ስሮች የሚያነቃቅ። ሽታው ቤቱን ሲያጥነው አረ ምንድነው የሚቃጠለው ብለው ቤተሰብ እንዳይደነግጡ ቀደም ብለሽ ንገሪያቸው። ከቆላሹ በኋላ በደንብ ድቅቅ አድርገሽ ፍጪው። እንዲህ አይነት የቤት ውስጥ የውበት ሚስጥሮች ሁልጊዜም እንዲደርሱሽ ሰብስክራይብ ማድረጉንና የደውል ምልክቷን መጫኗን እንዳትረሺ። የኔ ቻናል ለሴቶች ብቻ የሚሆን የውበት ፋብሪካ ነው። የህንድ ሴቶች ይህንን ዱቄት ከወይራ ወይም ከአልመንድ ዘይት ጋር በመቀላቀል ነው የሚጠቀሙት። እኛም የሀበሻዋን የወይራ ዘይት እንጨምርበት። ይኸውልሽ ያለ ዘመናት በሚስጥር ተይዞ የቆየው ላሽ ሲረም በቤትሽ ተዘጋጀ። አሁን 1 ማንኪያ የወይራ ዘይት ወይም ቫዝሊን ቅባት ጨምሪበት። ጥቁርና ወፍራም ፈሳሽ እስኪሆን በደንብ አዋህጂው። አጠቃቀሙ በጣም ቀላል ነው። ማታ ከመተኛትሽ በፊት በንጹህ የማስከራ ብሩሽ ሽፋሽፍትሽን ተቀቢ። ግን እስከ መጨረሻው ስለቆየሽኝ አሁን ዋናውን ማስጠንቀቂያ ነግርሻለሁ። ይህን ውህድ ስትቀቢ አይንሽ ስር ወይም ከስሩ በጣም አታስጠጊው። ጫፍ ጫፉን ብቻ ነው የምትቀቢው። በጣም ካስጠጋሽው አይንሽን ሊያቃጥለው አስተነሽ ሊያብጥ ይችላል። ስለዚህ ጥንቃቄው አይረሳሽ። ይህንን ለ3 ተከታታይ ቀናት ሞክሪውና ለውጡን ስታይ በኮሜንት ንገሪ። እንግዲህ እኔ ቆንጆች ሚስጥሩን ከነጥንቃቄው ነግሬያቸዋለሁ። ይህንን ለ3 ተከታታይ ቀናት ብቻ ሞክሩትና ሽፋሽፍታችሁ ሲረዝም እኔ በኮሜንት መታችሁ አመሰግናለሁ ማለታችሁ አይቀርም። ይህ ቪዲዮ ከጠቀማችሁ ላይክ በማድረግ አሳውቁ። ለሌሎች ጓደኛችሁም ሼር አድርጉ። እውነተኛ ጓደኛ ሚስጥር አትደብቅ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና የቤተሰባችን አባል ሁኑ።